ጀሚል ይርጋኒ ከአዲስ አበባ ዛሬም አንድ መጽሐፍ አስተዋውቃችኋለሁ። ይህ መጽሐፍ እጅግ ይጠቅማችኋል ብዬ አስባለሁ። በተለይ ስነ ግጥም የምትወዱ ሰዎች ልትወዱት፣ እጅግ ልትጠቀሙበት፣ ልታደንቁት የምትችሉት ስራ ነው ብዬ አስባለሁ። የአማርኛ ስነ ግጥም ንድፈ ሀሳብ ማብራሪያ ትንታኔ ይሰኛል። የዚህ መጽሐፍ አዘጋጅ ረዳት ፕሮፌሰር ብርሃኑ ገበየሁ ነው። ረዳት ፕሮፌሰር ብርሃኑ ገበየሁ በተለያዩ ጋዜጦች፣ መጽሔቶች እና የሬዲዮ ፕሮግራም ላይ በተለያዩ መጽሐፎች ላይ ሂሳዊ አስተያየቶችን፣ ሂሳዊ ንባቦችን ያቀረበ ሰው ነው። በሚጣፍጥ ቋንቋ በሚጣፍጥ ብዕር የሚያቀርብ ሰው ነበረ ብርሃኑ ገበየሁ። በስነ ጽሁፍ ኤምኤ ያለው፣ በኢንፎርሜሽን ቴክኖሎጂ በትምህርት ዘርፍ ደግሞ ኤምኢዲ ያለው ሰው ነው። ያው ቅድም እንደገለጽኩላችሁ በኢትዮጵያ ቋንቋዎችና ስነ ጽሁፍ ትምህርት ክፍል የስነ ጽሁፍ ረዳት ፕሮፌሰር ነው። ስነ ትምህርት ኮሌጅ አዲስ አበባ ዩኒቨርሲቲ ኮተቤ መምህራን ኮሌጅም ለረጅም ጊዜ ያስተማረ ሰው ነው። ይህ መጽሐፍ የታተመው በ1999 ነው። አልፋ አታሚዎች ነው ያሳተመው። ሁለተኛ እትሙ ደግሞ እንደዚሁ 2003 ላይ ታትሞ ለንባብ የበቃ መጽሐፍ ነው። የተለያዩ አገጣጠም ስልቶችን፣ የተለያዩ የግጥም አይነቶችን፣ የተለያዩ ደራሲያንን የግጥም ስራዎች እያጣቀሰ ሰፊ ትንታኔዎች ያቀረበበት ስራ ነው ይሄ መጽሐፍ። ግጥም ወዳለው ልጄ ቴዎድሮስን አባዬ ይህን ያክል ግን ለምንድን ነው ግጥም የምትወደው ይለኛል ብሎ እዚህ መጽሐፍ ላይ ሁሉ ጠቅሶታል። ከመጽሐፉ ላይ እስቲ መቅደሙ ላይ ከሰፈረው ላይ የሆነች ነገር ቀጨብ አድርጌ ላንብብላችሁ። የገጣሚያን ምድር በሆነች ሀገር ውስጥ የተሟላና በቁ የስነ ግጥም ማስተማሪያና መማሪያ መጽሐፍ አለመኖሩ የሚያሳዝን ነገር ሳይሆን አይቀርም። ከ10 ዓመታት በፊት ይህንን መጽሐፍ ለማዘጋጀት ለመጀመሪያ ያነሳሳኝ አብይ ዓላማም ይህ የባህልና የእውቀት ክፍተት ነበር። እነሆ በጊዜው የአማርኛ ስነ ግጥም ለህትመት ሊበቃ ችሏል። የዚህ መጽሐፍ የመጀመሪያ ታላሚዎች የስነ ጽሁፍ ተማሪዎች፣ የአማርኛ ቋንቋ መምህራን፣ ወጣትና አንጋፋ ገጣሚያንና በጠቅላላውም የስነ ግጥም ወዳጆች ናቸው ይላል። ስለዚህ መጽሐፍ ይዘት ያመላክተን ዘንድ ከማውጫው ላይ አንዳንድ ምዕራፋትን ወይም ደግሞ ክፍሎችን እያየን እንሂድ። ስነ ግጥም ምንድን ነው ብሎ ይጀምራል። የስነ ግጥም ብያኔ፣ ስነ ግጥም እንዴት ያግባባል፣ የስነ ግጥም ባህሪያት፣ ስነ ግጥም ማንበብና ማድነቅን መማር፣ ስነ ግጥም ማንበብን መማር ብያለው፣ ያነባበብ ብልሃቶች ይላል። አንደኛው ክፍል ላይ አፈንጋጭነት በስነ ግጥም፣ ዘይቤያ ቋንቋና ስለምናዊ ንግግር፣ የባህሪ ውርስ ስልት ዘይቤዎች። አራተኛው ክፍል ላይ አሰነኛኘት፣ ምትና ሙዚቃ በስነ ግጥም። አምስተኛው ክፍል ላይ ፍቺና ትርጓሜ በስነ ግጥም። ስድስተኛው ደግሞ የስነ ግጥም ዘውጎች ወይም አይነቶች እያለ በእነዚህ ዙሪያ ላይ ያቀረበው ትንታኔ አለው። የገጹ ብዛት 418 ነው። እንግዲህ ፈልጋችሁ እንድታነቡ ተጋብዛለሁ። አመሰግናለሁ።